አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ቤተሰብ፣ ዛሬ በሌላ ቪዲዮ እንግዲህ መተናል ማለት ነው። በዛሬ ቪዲዮአችን የምናየው እንግዲህ በአለም ላይ ያሉ 10 ታላላቅ መስጂዶችን በደረጃ እና የት እንደሚገኙ እና አንዳንድ ነገሮችን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እና ቪዲዮውን ላይክ በማድረግ እኔን አበረታቱኝ እያልኩኝ ማንኛውም ሐሳብና አስተያየት ካላችሁ ኮሜንት ላይ ወየበሉኝ። ወደ ቪዲዮ። በዛሬው ቪዲዮአችን እንግዲህ በአለም ላይ ያሉ ትላልቅ መስጂዶችን ከአንድ እስከ 10 ያሉትን ስናይ እንግዲህ ከአንደኛ ጀምረን ስናይ መጀመሪያ ላይ የምናገኘው በሳዑዲ አረቢያ የሚገኘውን በሳዑዲ አረቢያ መካ የሚገኘውን እንግዲህ መስጂድ አልሐራም ነው። እንግዲህ መስጂድ አልሐራም እንግዲህ በአለም ላይ ካሉ ትልቁና ቅዱስ መስጂዶች ውስጥ እንግዲህ አንደኛው ነው ማለት ነው። በእስልምናም እንግዲህ ተወዳጅና ቅዱስ የሆነው ቦታ ካዕባም እንግዲህ በዛው መስጂድ ውስጥ ነው ማለት ነው የሚገኘው። በየአመቱ እንግዲህ ለሐጅና ለዑምራ እንግዲህ ከ100 ሚሊዮን በላይ ሰዎች እንግዲህ ሙስሊሞች ይጎበኙታል ማለት ነው። እንዲሁም ደግሞ 4 ሚሊዮን በላይ የሆኑ ሰዎችን ማስተናገድ የሚችል ነው። በሐጅ ሰዓት ሰው ምናምን ስለሚበዛ በ4 ሚሊዮን በላይ የሆኑ ሰዎችን ማስተናገድ የሚችል መስጂድ ነው ማለት ነው። ወደ ሁለተኛው ስንሄድ እንግዲህ እዛው ሳውዲ አረቢያ ሳንወጣ መዲና የሚገኘው መስጂድ አልነበዊ ነው። እንግዲህ መስጂድ አልነበዊ በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በ622 ዓመተ ምህረት በ622 እና 623 ዓመተ ምህረት የተመሰረተ ነው። እንግዲህ የነቢያችን ሰለላሁ ዐለይሂ ወሰለም መቃብርም እንግዲህ ያለው እዛው ነው ማለት ነው። በተጨማሪም ደግሞ የተቀመጠበት መሬቱ ስፋቱ በአጠቃላይ 384,000 ሜትር ስኩዌር ሲሆን ከ1 ሚሊዮን 500 ሺህ ሰዎች በላይ እንግዲህ በአንድ ጊዜ ማስተናገድ የሚችል መስጂድ ነው ማለት ነው። ሶስተኛ ደረጃ ላይ ስንሄድ እንግዲህ ኢማም ሪዛ መስጂድ መቅደስ ወይም ደግሞ ኢራን ውስጥ የሚገኙ ማሽሃድ አካባቢ የሚገኘው ኢማም ሪዛ የሚባለው መስጂድ ነው ማለት ነው። እንግዲህ በ9ኛው ክፍለ ዘመን ነው እንግዲህ ይህ መስጂድ ሊመሰረት የቻለው። አካባቢም በአጠቃላይ የያዘው ቦታ 267,000 ሜትር ስኩዌር ሲሆን 700,000 ሰዎችን በአንድ ጊዜ ማስተናገድ የሚችል ነው ማለት ነው። እንግዲህ በአለም አቀፍ እንግዲህ ዝርዝር እጅግ ትልቁ መስጂድ ከሚባሉት ውስጥ እንግዲህ ይህ መስጂድ አንዱ ነው ማለት ነው። ወደ አራተኛው ስንመጣ እንግዲህ የምናገኘው በፓኪስታን ካራቺ የተባለ ቦታ የሚገኘው ግራንድ ጃሚያ መስጂድ ነው ማለት ነው። እንግዲህ ይህ መስጂድ እንግዲህ ሊመሰረት ሊጠናቀቅም የቻለው በ2021 እና 2022 ዓመታት ውስጥ ነው ማለት ነው። የተቀመጠበትም አጠቃላይ ቦታ 200,000 ሜትር ስኩዌር ሲሆን በአጠቃላይም 800,000 ሰዎችን በአንድ ጊዜ ማስተናገድ የሚችል መስጂድ ነው ማለት ነው። እንግዲህ አምስተኛ ላይ እንግዲህ የምናገኘው በፍልስጤም ግዛት እንግዲህ በኢየሩሳሌም የሚገኘው አላቅሳ መስጂድ ነው ማለት ነው። እንግዲህ አላቅሳ መስጂድ እንግዲህ በእስልምና ሶስተኛው ቅዱስ ቦታ ነው ማለት ነው። እንግዲህ ይሄም እንግዲህ ያረፈበት 144,000 ሜትር ስኩዌር ቦታ ላይ ያረፈ መስጂድ ሲሆን እንግዲህ በ150,000 ሰዎች በላይ እንግዲህ በአንድ ጊዜ ማስተናገድ የሚቻል ነው የሚያስችል መስጂድ ነው ማለት ነው። እንግዲህ እነዚህ እንግዲህ አምስተኛ ደረጃ ላይ ሊይዝ የቻለበት ከሳይዝ አንጻር ኮምፔር እያደረግን ስለሆነ ነው ማለት ነው። ስድስተኛ ላይ እንግዲህ የምናገኘው መስጂድ ፈይሳል መስጂድ ወይም ደግሞ ኢስላማባድ በፓኪስታን ሀገር የሚገኘው ፈይሳል መስጂድ ነው። እንግዲህ በ1986 ነው እንግዲህ የተጠናቀቀው ይሄ መስጂድ ማለት ነው። ተሰርቶ የተጠናቀቀው የተቀመጠበትን በአጠቃላይ ቦታ 54,000 ሜትር ስኩዌር ሲሆን እንግዲህ 300,000 ሰዎች በላይ እንግዲህ ማስተናገድ የሚችል መስጂድ ነው ማለት ነው።
ሰባተኛ ላይ የምናገኘው እንግዲህ ግራንድ ሞስኪ ኦፍ አስታና ወይም ደግሞ የአስታና ታላቅ መስጂድ የምንለው ማለት ነው። የአስታና ትልቅ መስጂድ የሚገኘው በአስታና ከተማ እንግዲህ ካዛኪስታን አገር ነው ማለት ነው። እንግዲህ በ2022 በቅርብ ጊዜ እንግዲህ የተከፈተ መስጂድ ሲሆን እንግዲህ በአጠቃላይ 68000 ሜትር ስኩዌር ላይ ያረፈ መስጂድ ነው ማለት ነው። እንግዲህ በአጠቃላይም ደግሞ 235000 ሰዎችን እንግዲህ በአንድ ጊዜ ማስተናገድ የሚችል ነው ማለት ነው። እንግዲህ በስምንተኛ ደረጃ ላይ የምናገኘው እንግዲህ ኢንዶኔዥያ ጃካርታ ውስጥ የሚገኘው እንግዲህ ኢስቲክላል መስጂድ ነው ማለት ነው። ይሄ መስጂድ እንግዲህ በ1978 እንግዲህ ተገንብቶ የተጨረሰ መስጂድ ሲሆን እንግዲህ በአጠቃላይ 95000 ሜትር ስኩዌር ላይ እንግዲህ የተቀመጠ መስጂድ ነው ማለት ነው። 200,000 በላይ ሰዎችንም እንግዲህ እንዲይዝ ተደርጎ ዲዛይን የተደረገ መስጂድ ነው ማለት ነው። ዘጠነኛ ላይ የምናገኘው እንግዲህ ሼህ ዛይድ ግራንድ ሞስኪ አቡዳቢ ዩናይትድ አረብ ኤሚሬት ወይም ደግሞ ዱባይ የሚገኘው ሼህ ዛይድ የሚባለው መስጂድ ነው ማለት ነው። እንግዲህ እሱም እንግዲህ ያው ዙሮ 40,000 ሜትር ስኩዌር እንግዲህ እንደሆነ የሚነገር መስጂድ ነው ማለት ነው። እንግዲህ 10ኛ ላይ የምናገኘው ደግሞ እንግዲህ ጃምካራን መስጂድ ነው ማለት ነው። እንግዲህ ጃምካራን መስጂድ የሚገኘው ኢራን በሚገኘው እንግዲህ ቆም በሚባል ቦታ አካባቢ ነው ማለት ነው። እንግዲህ ይህም እንግዲህ ለኢማም ማህዲ የተደረገ ተስፋ ቦታ ተብሎ እንግዲህ ይታሰባል ማለት ነው። በአጠቃላይ 700,000 ሰዎች በላይ እንግዲህ መያዝ የሚችል ነው ማለት ነው። በበዓላት ጊዜ እንግዲህ የዛሬው ፕሮግራማችን ይሄንን ይመስል ነበር። እንግዲህ ማንኛውም ሀሳብ አስተያየት ካላችሁ እንግዲህ ኮሜንት ላይ አሳውቁን። የትኛውንስ መስጂድ መጎብኘት ትፈልጋላችሁ? ኮሜንት ላይ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም።